ሲኒማቶግራፈር መሆን ፈልጋችሁ ነገር ግን ትምህርቱን ከየት ላግኝ ከየት እውቀቱን ላግኝ ብላችሁ ለተቸገራችሁ በሙሉ ይህ ቪዲዮ ለእናንተ መልስ ይዞላችሁ መጥቷል። በዚህ ቪዲዮ ላይ ምርጥ ሲኒማቶግራፈር ከሚያስብሏችሁ ወሳኝ ነገሮች ውስጥ 5ቱን ለይተን በዚህ ቪዲዮ የምናሳያችሁ ይሆናል። በቅድሚያ ግን ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። እኔ ሊዲያ ሸጋው ሊዱ ጄቢ ነኝ፣ የካሜራ ባለሙያ እንዲሁም ኮንተንት ክሬተር ሲሆን ዛሬ ለየት ባለ መንገድ ተገናኝተናል። ሜቢ ከዚህ በኋላ ላልተወሰኑ ጊዜያት በፌስለስ የሆኑ ቪዲዮዎች ነው የምንገናኘው። በፌስለስ በሆኑ ቪዲዮዎች ቢሆንም ግን ዲፕሊ ለእናንተ ትምህርት ይሰጣሉ፣ እውቀት ይሰጣሉ ብለን የምናስባቸው ነገሮች በጥልቀት የምናይበት ቪዲዮ ከዚህ በኋላ ይኖረናል ማለት ነው። አይኖ ጠፍቻለሁ፣ ግን በጠፋውበት ልክ ደግሞ እናንተን ልክስ በኃይል ተነስቻለሁ ማለት ይቻላል። ስለዚህ እናንተም ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። በተጨማሪ ደግሞ ከታች ዲስክሪፕሽን ላይ ያለውን የቴሌግራም ሊንካችንን ጆይን በማለት ቤተሰብ እንድትሆኑ ጠይቃለሁ። የቴሌግራም ቻናላችንን ጆይን ማድረጋችሁን በዚህ ቪዲዮ በጣም አተኩሬ መናገር ፈልጋለሁ። ምክንያቱም ከዚህ በኋላ ቱቶሪያሎችን እንዲሁም ደግሞ ኮርሶችን ልንሰጥ ስለምንችል እዛ ላይ ኢንፎርም ስለማደርጋችሁ የቴሌግራም ቻናላችንን በዚሁ አጋጣሚ ጆይን ማድረጋችሁን እንዳትረሱ ማለት ነው። ወደ ዛሬው ቪዲዮ እንሄዳለን። በዚህ ቪዲዮ ላይ ቅድም እንደነገርኳችሁ በጣም ቤስት እና ምርጥ ሲኒማቶግራፈር ከሚያስብሏችሁ ነገሮች ብዙ ነገሮች ሊኖሩ ይችላሉ። ግን በዚህ ቪዲዮ ላይ መርጬ ለእናንተ ይጠቅማችኋል ወይም በዚህ ላይ ወሳኝና ፐርፌክት ብትሆኑ በጣም አሪፍ ነው ብዬ ያሰብኳችሁን 5 ነጥቦች ላይ በጣም ዲፕሊ የምናወራ ይሆናል ማለት ነው። ወደ የመጀመሪያው ቤስት ሲኒማቶግራፈር ከሚያስብሏችሁ ነገሮች አንዱ የሆነው ቴክኒካል ስኪል ላይ ፐርፌክት መሆን አለባችሁ። ቴክኒካል ስኪል ስንል ቴክኒካሊ አሴ ሲኒማቶግራፈር ምን ላይ ፎከስ ማድረግ አለበት፣ ምን ላይ ፎከስ ቢያደርግ ደግሞ የተሻለ ባለሙያ ሊያስብለው ይችላል የሚለውን በጣም ትኩረት መስጠት ይጠበቅባችኋል። ስለዚህ ቴክኒካል ስኪል ላይ ፎከስ ማድረግ አለባችሁ። ስለዚህ ቴክኒካል ስኪል ስንል ምን ማለታችን ነው የሚለው በቴክኒካል ስኪል ስር የመጀመሪያው ካሜራ ኦፕሬሽን ላይ ፐርፌክት መሆን አለበት። አንድ ሲኒማቶግራፈር ካሜራ ኦፕሬት ማድረግ ካልቻለ፣ ካሜራን ፐርፌክት መሆን ካልቻለ ይሄ ለሲኒማቶግራፈር ወይም ለሙያው በጣም ትልቅ ችግር ውስጥ እንዳለ ማመልከቻ ነው። ስለዚህ ካሜራ ኦፕሬሽን ላይ የተለያዩ ሌንሶችን መምረጥ፣ የተለያዩ ካሜራዎችን መምረጥ፣ ለምንሰራው ስራ ለምንሰራው ፊልም ከሆነ ለፊልም ቀረጻችን፣ ሚውዚክ ክሊፕ ከሆነ ለሚውዚክ ክሊፓችን፣ እንዲሁም አድቨርታይዚንግ ወይም ደግሞ ማስታወቂያ ስራ ከሆነ ለማስታወቂያ ስራችን የሚጠቅመን የካሜራ አይነት የትኛው ነው፣ የትኛውን ብጠቀም የተሻለ ነው፣ የትኛው ላይ ብሰራና ለዚህ ለምሰራው ስራ የትኛውን የካሜራ አይነት ብጠቀም፣ የትኛው የካሜራ ሌንስ ብጠቀም ሞር ፐርፌክት ያደርገኛል የሚለውን ትኩረት መስጠት ይኖርበታል። ይህን ካልሆነ ግን ሲኒማቶግራፈር ነው ብለን መጥራት የምንቸገርበት ሁኔታ ውስጥ ያስገባናል ማለት ነው። በሁለተኛነት ደረጃ ደግሞ ላይት ላይ በጣም ትኩረት መስጠት አለበት። ሲኒማቶግራፈር ላይት ላይ ፐርፌክት ካልሆነ ምንም ትርጉም አይኖረውም። አንድ ነገር ወይም ደግሞ አንድ የምንቀርጸው ነገር ብርሃን ከሌለው በምንም አይነት ምስሉን ማስቀረት አንችልም። ስለዚህ ብርሃን ወሳኝነት አለው። ብርሃንን የምናገኝበት ደግሞ 2 መንገዶች አሉ። ስለዚህ እነኚህ 2 መንገዶች ደግሞ ናቹራል እና አርቲፊሻል ላይት በመባል ይታወቃሉ። እነዚህ ባላንስ አድርጎ የሚገርም ምስልን መፍጠር የሚችል ሲኒማቶግራፈር ነው ሲኒማቶግራፈር ብለን ልንጠራው የምንችለው። ስለዚህ በሁለተኛነት ደረጃ ከቴክኒካል ስኪል ውስጥ የምናየው ላይት ነው ማለት ነው። ስለዚህ አሴ ሲኒማቶግራፈር ላይት ላይ በጣም ፐርፌክት መሆን አለበት ማለት ነው። በሶስተኛነት ደረጃ ኮምፖዚሽን ኤንድ ሙቭመንት ነው። ኮምፖዚሽን ኤንድ ሙቭመንት ኢዝ ቤስት ከሚያረጋቸው ሲኒማቶግራፈሮች መካከል አንዱ ነው። ሲኒማቶግራፈርን ይሄ ሲኒማቶግራፈር ምርጥ ነው ብለን የምንጠራው ሲኒማቶግራፈር ኮምፖዚሽን እና ሙቭመንት ላይ በጣም ጎበዝ ሊሆን ይገባል። ስለ ፍሬሚንግ፣ ሩል ኦፍ ተርድ፣ ሊዲንግ ላይን እንዲሁም ሌሎችን ፐርፌክት መሆንና መሞከር እና መስራት ለውጥ ማሳየት ይጠበቅበታል። በተጨማሪ ካሜራ ሙቭመንት ላይ ማወቅ አለበት። የተለያዩ ካሜራ ሙቭመንቶችን መሞከር፣ ዶሊ፣ ክሬን፣ ስቴዲካም እና የተለያዩ ሌሎችን የካሜራ ሙቭመንቶችን መሞከርና በየስራዎቹ ላይ እንዳስፈላጊነቱ መጠቀም ይኖርበታል። እነኚህ 3 ነገሮችን ቴክኒካል ስኪል ላይ አሴ ሲኒማቶግራፈሩ ማወቅ አለባቸው ከሚባሉ ነገሮች መካከል አንዱና ወሳኝ ከምንላቸው ነገሮች ውስጥ አንዱ የሆነው እነኚህ 3 ነገሮች ናቸው። ቴክኒካል ስኪል የመጀመሪያው ነው። በሁለተኛ ደረጃ አርቲስቲክ ቪዥን የምንለው ነው።
አርቲስቲክ ቪዥን ሲኒማቶግራፈር ለየት ያለ እይታ ሊኖረው ይገባል። እኛ የሰው ልጆች ኖርማል ከምናይበት እይታ አስገራሚና አስደናቂ በሆነ መልኩ በካሜራ ውስጥ የሚያስቀረው እይታ ለየት ባለ መልኩ መሆን አለበት። አንድ ሰሞን የሚያውቀውን ቦታ ሲኒማቶግራፈሩ ለየት ባለው በአንግልም ቢሆን በተለያዩ ነገሮች በስቶሪ ቴሊንግ በተለያዩ ነገሮች ላይ ለየት ባለ ነገር አስቀርቶ ተመልካችን ማስደንገጥ ይኖርበታል ማለት ነው። ስለዚህ ሲኒማቶግራፈር ከሰው ልጆች የተለየ እይታ ሊኖረው ቪዥን ሊኖረው ይገባል ማለት ነው። ከነዚህ መካከል የመጀመሪያ ስቶሪ ቴሊንግ ላይ አቴንሽን ዲቴል ላይ ኮላቦሬሽን ላይ እነኚህ ነገሮች ጥቂቶቹ ናቸው። ሰው እናንተ ሌሎችን መጥራት ትችላላችሁ። እነኚህ ወሳኝ የምንላቸው ሲኒማቶግራፈሩ በጥልቀት እይታውን አድማሱን ማስፋት ይኖርበታል። ሲኒማቶግራፈር ከሚያይበት የሰው ልጆች ከምናይበት ተመልካች ከሚያይበት እይታ ውጪ ሌላ አይነት ቪዥን መፍጠር ግዴታው ነው። ወደ ሶስተኛው ስናልፍ ፕራክቲካል ኤክስፒሪየንስ ሊኖር ይገባል። ፕራክቲካል ኤክስፒሪየንስ አንድ ሲኒማቶግራፈር ከእውቀት በዘለለ ተግባር ነክ ነገሮች ላይ በጣም ፐርፌክት ሊሆን ይገባል። ምክንያቱም አንዳንድ የሚሰሩ ስራዎች የስራ ልምድ እንደሚያስፈልጉ ሁሉ በሙያው ላይ በጥልቀት የቆየ ሰው እያንዳንዱ ዲቴል አስፈላጊነቱ ማወቅ የሚችልበት አጋጣሚ አለ። ስለዚህ እነዛን ነገሮች በጥልቀት መረዳትና በጥልቀት ማወቅ በስራ ላይ በብዙ ጊዜ ስራ ላይ በቆየ ሰው ጥሩ ልምድ እንደሚያገኘው ሁሉ በጣም ጎበዝ እንደሚያስብለው ሁሉ አንድ ጀማሪ የሆነ ሲኒማቶግራፈር በሙያው ላይ እየተማረ ልምድ እየወሰደ አዳዲስ ነገሮችን እየፈጠረ በቆየ ቁጥር ኤክስፒሪየንሱን እያሳደገ ነው የሚሄደው። ስለዚህ ኤክስፒሪየንስን ለማሳደግ ደግሞ ሙያው ላይ ዋጋ ከፍሎም ቢሆን መቆየት ይኖርበታል። ከነዚህ መካከል ብዙ ነገሮች ሊጠቅም ይችላል። ስለዚህ በዚህ ሙያ ላይ ተደጋጋሚ የሆነ ፕራክቲካል የሚያስፈልግ ሙያ ከመሆኑ አንፃር ፕራክቲስ የሆነ ነገር ያስፈልጋል ማለት ነው። ለምሳሌ ከነዚህ መካከል ሃንድስ ኦን ፕራክቲስ ያስፈልጋል፣ ኔትወርኪንግ ያስፈልጋል፣ ፖርትፎሊዮ ማዘጋጀት ያስፈልጋል፣ ኮንቲኒየስ የሆነ ትምህርት ለርኒንግ ያስፈልጋል ማለት ነው። ስለዚህ እነኚህ ነገሮች ፕራክቲካል መተግበር ካልቻለ እንደ ሲኒማቶግራፈር ረጅም ርቀት መጓዝ የሚችል ሲኒማቶግራፊ ይኖራል ብዬ ፐርሰናሊ እኔ አላስብም። ስለዚህ እነኚህ ነገሮች ላይ ትኩረት ሰጥቶ መቆየትና ዋጋ መክፈል ይጠበቅበታል ማለት ነው። ወደ አራተኛው ስናልፍ በዋነኝነትና ጥሩ ሲኒማቶግራፈር ሊያስብለው የሚችለው ሁሉ ስቶሪ ቴሊንግ ቪዥን ነው። ሲኒማቶግራፊ ላይ እያንዳንዱ ነገር ትርጉም ሊሰጥና ትርጉም ሊኖረው ይገባል። እያንዳንዱ የሚሰሩ ስራዎች ተመልካችን ወይም ኦዲየንስን ሊያስገርመውና ሊያስደንቀው ይገባል። ስለዚህ እያንዳንዱ የምንሰራቸው ነገሮች ትርጉም እንዲሰጥ ከሚያስችሉ ነገሮች አንዱ ሲኒማቶግራፈሩ በእያንዳንዱ ፍሬም ላይ የሚያስቀምጣቸው ምስሎች ሚኒንግ እንዲኖራቸው በጣም ትልቁን ድርሻ ይወስድልናል ማለት ነው። እያንዳንዱ ፍሬም ምክንያታዊ ሊሆን ይገባል። እያንዳንዱ አንግል ምክንያታዊ ሊሆን ይገባል። እያንዳንዱ ሙቭመንት ምክንያታዊ ሊሆን ይገባል። ስለዚህ ሲኒማቶግራፈሩ እያንዳንዱ ዲቴል በጥንቃቄና በትኩረት መስራት ስላለበት ሲኒማቶግራፈሩ እዚህ ስቶሪ ቴሊንግ ላይ በጣም ትልቁን ድርሻ ሊወስድ ይገባል። ስለዚህ ትኩረት የሚሰጠው ስራ መሆን አለበት። ያለበዛ የሚሰጠው ትርጉም ከሌለው ተመልካችም ሆነ የተሰራው ስራ ምንም አይነት ፋይዳ ሊኖረው አይችልም። በዚህ ሲን ደግሞ እንዴት ስሜት መፍጠር እችላለሁ የሚለው ማሰብ እያንዳንዷ ሲን በትኩረት መከታተልና ትኩረት መስጠት በጣም አስፈላጊ ነው። ይህንን ደግሞ ትልቁን ድርሻ የሚወስድልን ሲኒማቶግራፈር ብለን የምንጠራው ባለሙያችን ነው። ስለዚህ ሲኒማቶግራፈር መሆን የምታስቡ ካላችሁ ስቶሪ ቴሊንግ ላይ ጥንቃቄ ማድረግ ይኖርባችኋል። ስቶሪ ቴሊንግ ላይ ደግሞ ጥንቃቄ ለማድረግ ከላይ የጠቀስኩላችሁ እያንዳንዱ ነገሮች መተግበር አለባችሁ ማለት ነው። በስተመጨረሻ ደግሞ በአምስተኛነት የምናየው ፖስት ፕሮዳክሽናችን ነው። ፖስት ፕሮዳክሽን እንደ ፋይናል ላይ አንድ ስራ ተሰርቶ መጨረሻው ካላማረ ሌሎች በጣም ድካም ነው የሚሆኑት አይደለ? ልክ እንደዛ ነው። ፖስት ፕሮዳክሽን ላይ በጣም ጥንቃቄ ማድረግ አለብን። ፖስት ፕሮዳክሽን ላይ ምን አለ? ኤዲቲንግ አለ፣ ከለር ግሬዲንግ አለ፣ ሳቹሬሽን አለ፣ የተለያዩ ነገሮች ፋይናል ላይ የሚያስፈልጉ ነገሮች አሉ። ስለዚህ ፖስት ፕሮዳክሽን በጣም ትኩረት ሊሰጠው የሚገባ ነገር ነው። አንዳንድ የተለፋበት ነገር አጨራረሱ ካላማረ ትርጉም አይኖረውም። ስለዚህ ፖስት ፕሮዳክሽናችን ልክ እንደነዚህ ትኩረት ተሰስቶት የለፋነውን ስራ ትኩረት አግኝቶ ተመልካች ወዶት ተመልካች አድንቆት ማን ነው ይሄ ሲኒማቶግራፈር ማን ነው ይሄ ዳይሬክተር እየተባለ እንዲወራ የምትፈልጉ ከሆነ
እነዚህ ነገሮች ላይ ትኩረት መስጠት አለብን። ሶ ፖስት ፕሮዳክሽናችን ላይ መጨነቅ አለብን። በፖስት ፕሮዳክሽን ውስጥ ቅድም እንዳልኳችሁ ኤዲቲንግ አለ፣ ከለር ግሬዲንግ አለ፣ ሳቹሬሽን አለ፣ ኤክስፖዠር አለ፣ ኮንሲስታንትሊ የተለያዩ ነገሮች አሉ ማለት ነው። እነዚህ ነገሮች በጣም በተጠንቅቀንና ትኩረት ሰጥተን ልንሰራቸው የሚገባቸው ነገሮች ናቸው ማለት ነው። እንግዲህ በዚህ ቪዲዮ ላይ ጥሩ ትምህርት ጥሩ እውቀት እንዳገኛችሁ አይ ሆፕ ተስፋ አደርጋለሁ። ሲኒማቶግራፈር የመሆን ፍላጎት ላላችሁ ይሄ ለእናንተ በጣም ጥሩ ትምህርት ይሆናል ብዬ አስባለሁ። በቀጣይ ከእንደዚህ ከፊልምና ከተለያዩ ይዘቶች ላይ እንዲሰራላችሁ የምትፈልጉ ካለ ኮመንት ላይ ጻፉልኝ። ሀሳብ፣ አስተያየት፣ ጥያቄ ከታች ኮመንት ላይ በጣም እገዛችሁ ያስፈልገኛል። ይህንን ቪዲዮ በተቻላችሁ አቅም ሰብስክራይብ እያረጋችሁ እንዲሁም ይሄ ትምህርት እውቀት ያስፈልገዋል ብላችሁ የምትሉት ሰው ካለ ሼር እያረጋችሁ በትኩረት ከተከታተላችሁ ጥሩና ጎበዝ ባለሙያ መሆን ትችላላችሁ ማለት ነው። እንግዲህ አብሬያችሁ የነበርኩት እኔ ሊዲያ ሸጋው ሊዱ ጄቢ ነኝ፣ የካሜራ ባለሙያ እንዲሁም ኮንተንት ክሬተር። ሜቢ ከዚህ በኋላ ላልተወሰኑ ጊዜያት በፌስለስ የሆነ ቪዲዮዎች ነው ልመጣላችሁ የምችለው። ይህንን ዩቲዩብ ሰብስክራይብ እያረጋችሁ አብሮነታችሁን አሳዩኝ። ቴንክ ዩ